Jagiso. ሰላም የጃጊሶ ቤተሰቦች እናንተ ባገኛችሁት አጋጣሚ አረ የዌድነስዴይን ቀጣይ ክፍል ስራለን እንጂ ያላችሁ በጠየቃችሁኝ መሰረት እነሆ አራተኛውን ክፍል ለመስራት ተገድጃለሁ። በተለይ ደግሞ በኢንስታግራም በቴሌግራም እና በሌሎች የፊልም ኮሜንት ቦታ ላይ እየመጣችሁ ስትጠይቁኝ የነበራችሁ ሰዎች በጣም ስላስገረማችሁኝ ክፍል 4ቱን በቆንጆ ሁኔታ አዘጋጅቼ መጥቻለሁ። ታዲያ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለማንኛውም የዩቲዩብ ጥያቄ ከታች ያሉትን የዩቲዩብ የቴሌግራም እና የኢንስታግራም ሊንክ በመጫን ልታገኙ ትችላላችሁ። ይህንን ክፍል 4 የዌድነስዴይ ፊልም ስፖንሰር አድርጎ እንዲቀርብላችሁ ያደረገው ዲኤምሲ ሪል ስቴትን ከልብ እናመሰግናለን። አሁን በቀጥታ ወደ ፊልማችን። በቀጣዩ የፊልማችን ትዕይንት ላይ ዌድነስዴይ ወደ አስክሬን የምርመራ ክፍል ውስጥ በድብቅ ስትገባ እንመለከታታለን። ቲንግ ደግሞ የላብራቶሪውን ሲሲቲቪ ካሜራ በታኘከ ማስቲካ ሸፍኖ እንዳይሰራ አድርጎ ያበላሸዋል። ከዚህም በመቀጠል ዌድነስዴይ በጭራቁ የተገደሉትን ሰዎች በሙሉ አንድ ባንድ እያደረገች አስክሬናቸውን እያወጣች በማየት መፈተሽ ትጀምራለች። በዚህም ጊዜ ቲንግ እየተቻኮለ የሆነ ሰው እየመጣባት መሆኑን ለዌድነስዴይ ለማሳወቅ ይጥርና ሁለቱም ሳይደረስባቸው በፍጥነት እዚያው ክፍል ውስጥ ይደበቃሉ። ብዙም ሳይቆይ ደግሞ መርማሪውና ዶክተር ሲጣደፉ ወደ ላብራቶሪው ይመጣሉ። በመቀጠልም ዶክተሩ ለመርማሪው ወደ ቁራጭ የሰው ገላ ያመለከተው ህይወቱን በሙሉ እንደዚህ አይነት ዘግናኝ ቁስል አይቶ እንደማያውቅ ይነግረዋል። አስከትሎም አሁን ድረስ የአስክሬኖቹ የምርመራ ውጤት ተጠናቆ እንዳልደረሰ ያሳውቀዋል። በዚህም ጊዜ መርማሪው ለዶክተሩ ሪፖርቱ እንደደረሰ በፍጥነት እንዲያሳውቀው ነግሮት ከክፍሉ ወጥቶ ይሄዳል። ዶክተሩም ተከትሎት ከላብራቶሪው ሊወጣ ሲዘጋጅ ድንገት ክፍቱን የተተወ አስክሬን ማቀዝቀዣ ሳጥኑን ይመለከታል። ወደ ኋላ ተመልሶ ሄዶ በውስጡ ዌድነስዴይ ፊቷን ልክ እንደ ሬሳ ነጭ አድርገው መተኛቷን ይመለከታል። ስለዚህ ሴት ሬሳ ናት በቃ ብሎ በማሰብ ያለ ምንም ጥርጣሬ ከዚያ ክፍል ወጥቶ ይሄዳል። ወጥቶ ከሄደ በኋላ ቲንግ ከቆመው የአጥንት ራስ ቅል ውስጥ ይወጣና ዌድነስዴይን ከማቀዝቀዣው ውስጥ አስወጥቶ በፍጥነት ከላብራቶሪው ወጥቶ ይሄዳል። ቀጥሎም ወደ ክፍላቸው ከተመለሱ በኋላ ዌድነስዴይ የሟቾችን ፎቶዎች በጥንቃቄ እየተመለከተች ሳለ ኢኒድ ወደ ክፍሉ ገብታ ከሷ ጋር መነጋገር ትጀምራለች። ዌድነስዴይ ለኢኒድ ጭራቁ ሰዎችን ከገደላቸው በኋላ ከሁሉም ሟቾች ላይ የአካላቸውን ቁራጭ በሚፈልገው መልኩ ቆርጦ ለራሱ እንደሚወስዳቸውና ምናልባትም የሰውነት ቁራጮቹን እንደ ሽልማት አድርጎ እንደሚያያቸው ትነግራታለች። ይሁን እንጂ ኢኒድ ግን በስዕሎች ላይ ያሉትን የሰዎችን ቁራጭ አካል ችላ ማየት ስላልቻለች ራሷን ስታ መሬት ላይ ትወድቃለች። በሚቀጥለው ትዕይንት ደግሞ ዌድነስዴይ በመማሪያ ክፍል ውስጥ ሆና ዣቬር ምንም ባልታወቀ ህመም ምክንያት በቀስታ ሲያቃስት ታስተውለዋለች። ይህንንም ተመልክታ ምን ሆነሃል ብላ ስትጠይቀው ዣቬር በአጥር በኩል ወደ ግቢው ዘልዬ ስገባ ጉዳት ደርሶብኝ ነው በማለት ይደብቃታል። በቀጣይ የቅዳሜ ረፍት ደግሞ በትምህርት ቤት ውስጥ የዳንስ ዝግጅት ስለነበር ሁሉም ሰው ለመታደም በጣም ጓጉቶ እንመለከታለን። ዣቬርም ይህንን ጠቅሶ ዌድነስዴይን ወደ ፓርቲው ትመጣ እንደሆነ ይጠይቃታል። ይሁን እንጂ ዌድነስዴይ ግን ለምንም ነገር ውስጣዊ ፍላጎት ስለሌላት እንደማትመጣ ትነግረዋለች። በዚህም ጊዜ ዣቬር ዕቃ ለማንሳት ዝቅ ሲል ዌድነስዴይ በአንገቱ ላይ ያለውን የቁስል ጭረት ትመለከታለች። ይሁን እንጂ በዚህ ጊዜ ዌድነስዴይ ይህ ቁስል በአጥር ሽቦ ምክንያት የተፈጠረ እንዳልሆነና ዣቬርም የሆነ ነገር ከሷ ለመደበቅ እየሞከረ መሆኑን ትገነዘባለች። ልክ ክፍለ ጊዜውም እንዳለቀ ዌድነስዴይ ዣቬርን ተከትለው ትሄድና ዣቬር በጫካ ውስጥ ከሚገኝ ከአንድ አሮጌ ደሳሳ ጎጆ ውስጥ ገብቶ ሲወጣ በድብቅ ትመለከተዋለች። ልክ ዣቬርም ከቤቱ ውስጥ እንደወጣ ዌድነስዴይ በፍጥነት ወደ አሮጌው ቤት ገብታ የምትፈልገውን የአስፈሪውን የጭራቅ ስዕሎች ትመለከታለች። ቀጥሎም ዌድነስዴይ የተወሰኑ ስዕሎችን በድብቅ ትይዛቸውና ቤቱን ለቃ ወደ ውጭ ትወጣለች። ነገር ግን ከዚያ ወጣ ከመሄዷ በፊት ዣቬር ይደርስባታል። በዚህም ጊዜ ዌድነስዴይ ዣቬር ከቤቱ ውስጥ ስትወጣ እንዳላያት ለመሆን ትሞክራለች። ብዙም ሳይቆይ ዣቬር አንቺ እዚህ ምን እየሰራሽ ነው ብሎ ይጠይቃታል። ዌድነስዴይም እሱን እየፈለገችው ወደዚህ ስፍራ እንደመጣች ትነግረዋለች። እሱም ለዌድነስዴይ ይህ ቤት የሱ የግል ስነ ጥበብ ስራውን የሚሰራበት ስቱዲዮ እንደሆነና ርዕሰ መምህሯም ፍቃድ ሰጥተው በራሱ ወጪ እንደሰራው ይነግራታል። ቀጥሎም ዌድነስዴይ ውስጡን ማየት እንደምትፈልግ ትነግረዋለች። ይሁን እንጂ ዣቬር ግን አረ ቤቱ ውስጥ ሁሉም ነገር እንደተዘበራረቀ ነው ያለው፣ ሌላ ጊዜ ታየዋለሽ ብሎ ያስቀይሳታል። በመቀጠልም ለምን ነበር ግን የፈለግሽኝ ብሎ ይጠይቃታል። ዌድነስዴይም ስለተሰጠን የቤት ስራ ልጠይቅ ነበር እኮ በማለት ሰበብ በማቅረብ ልትሸፋፍን ትሞክራለች። ነገር ግን ዣቬር የሆነ ነገር ከሱ እየደበቀች እንደሆነ አስተዋለና መምህሯ እኮ ዛሬ ምንም አይነት የቤት ስራ አልሰጠችንም ብሎ ያስደነግጣታል። ዌድነስዴይም ውሸቷ እንደተነቃባት ስታውቅ ለአፍታ ያህል ሌላ ማስተባበያ ልትሰጠው እያብሰለሰለች በዝምታ ትቆያለች። በዚህም ጊዜ ዣቬር ድንገት ወደ ዳንሱ ዝግጅት እንሂድ ብለሽ ልትጠይቂኝ ነው አይደል የመጣሹ ብሎ ይጠይቃታል። ይህም ያልተጠበቀ ጥያቄ ለዌድነስዴይ ድርጊቷን እንድትደብቅ ይረዳትና አዎ
መሄድ እንደምፈልግ ልነግር ነበር እኮ የመጣሁት ትለዋለች። ኢኒድም ዌድነስዴይ ወደ ዳንስ ፓርቲው አብራቸው ልትመጣ እንደሆነ ስታውቅ በጣም ደስተኛ ትሆናለች። ቀጥሎም ኢኒድ ለፓርቲው የሚሆናትን አዲስ ልብስ ለመግዛት ወደ ሱቅ አብራት ይዛት ትሄዳለች። ነገር ግን ዌድነስዴይ የቀሚሶቹን ቀለም ካየች በኋላ ይደብራትና ወደ ሱቁ ለመግባት ፈቃደኛ እንዳልሆነች ታሳውቃታለች። እንደተለያዩ ዌድነስዴይ መርማሪውን ለማግኘት ከቲንግ ጋር መጓዝ ትጀምራለች። እየሄዱም ሳለ ቲንግ በሱቅ ውስጥ የሚያምር ጥቁር ቀሚስ ተመልክቶ ገብታ እንድትሞክረው ይወተውታታል። ቢያረፍዱም ቢዘገዩም ዛሬም ወርቃማ እድል አለ። ሁሌም በአዲስ ነገር የምንታወቀው ዲኤምሲ በመሐለቡ መብራት ኃይል እያስገነባ ነው ካለው እጅግ ዘመናዊ መንደር ላይ ብዙዎችን የቤት ባለቤት ማድረጋችን ይታወቃል። እርሶም በጭራሽ ረፍዷል ብለው እንዳይሰጉ ዛሬ ከዚህ መንደራችን ላይ የመጨረሻውንና ወደ ተራራ እይታ ያለውን ብሎክ በማይታመን የዋጋ ቅናሽ የድርሻውን ቤት ከዲኤምሲ ሪል ስቴት ይሸምቱ እንሎታለን። በዚህ ብሎክ ላይ ከስቱዲዮ እስከ ባለ 4 መኝታ የሚያገኙ ሲሆን በ8% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ቀድሞ ለሚመጡ ጥቂት ደንበኞች እስከ 30% የሚሆን ልዩ ቅናሽ ያዘጋጀን ሲሆን 40/60 የባንክ ብድር ተጠቅመው ቤቶን በእጁ ያስገቡ። ለበለጠ መረጃ በ0920 2036 96 ላይ ይደውሉ። ዌድነስዴይ የሚያየችውን ቀሚስ በጣም ነበር የወደደችው። ቢሆንም ግን ዌድነስዴይ ችላ በማለት ታልፈውና መርማሪውን ለመገናኘት ወደ ፖሊስ ጣቢያ ታቀናለች። ቀጥሎም ዌድነስዴይ ፖሊስ ጣቢያ ደርሳ ከዚህ ቀደም ከዣቬር ሚስጥራዊ የጫካ ቤት ውስጥ የሰረቀችውን የጭራቁን ስዕል ሰጠውና እሷም በምርመራው ላይ መረጃዎችን በማሰባሰብ ልትረዳው እንደምትፈልግ ታሳውቀዋለች። ምክንያቱም ዌድነስዴይ ያልታወቀበት ገዳዩ ጭራቅ ዣቬር ሊሆን ይችላል የሚለው ጥርጣሬ በውስጧ እያደገባት መጥቶ ነበር። መርማሪውም ስዕሉን ተቀብሏት ከሽማግሌው የተሰረቀ ካሜራ ውስጥ ካገኘው የጭራቁ ፎቶ ጋር እያነጻጸረ መመልከት ይጀምራል። ሁለቱም ምስሎች ሙሉ በሙሉ በሚባል ደረጃ ተመሳሳይ ነበሩ። ከዚያም መርማሪው ዌድነስዴይን የሳሊውን ስም ልትነግሪኝ ትችያለሽ ብሎ ሲጠይቃት ዌድነስዴይ ደግሞ በተቃራኒው ለመርማሪው እኔንም በምርመራው ሂደት ውስጥ የማታካትተኝ ከሆነ አልነግርም በማለት ትመልስለታለች። መርማሪውም እየተገረመ እንደ ምክር አድርጎ ይልቅ ስለነዚህ አይነት ነገሮች በከንቱ መድከምሽን ትተሽ በትምህርትሽ ላይ ብታተኩሪ ነው የሚሻልሽ ብሎ ሐሳብ ይሰጣታል። ቀጥሎም ዌድነስዴይ ስዕሏን መልሳ ወስዳ ከጣቢያው ወጥታ ልትሄድ ስትል ወደ መርማሪው ከከንቲባው ዘንድ ስልክ ይደወልለትና ንግግራቸውን ለማዳመጥ ስትል ባለችበት ቀጥ ብላ ትቆማለች። ከንቲባውም የግድያውን የምርመራ ሂደት ከምን አደረስክ ብሎ ለመጠየቅና ለመቆጣት ነበር የደወለለት። በዚህም እጅግ የተበሳጨው መርማሪው ልትሄድ የተዘጋጀችውን ዌድነስዴይን መልሶ የጠራትና ከቻልሽ ጠንከር ያለ ማስረጃ አምጪልኝና በምርመራው ላይ ልትካተቺ ትችያለሽ በማለት ከሐሳቧ ጋር ይስማማል። ይህም በእንዲህ እንዳለ ዌድነስዴይ ልክ ከፖሊስ ጣቢያው ወጥታ እየሄደች ሳለ ድንገት መንገድ ላይ ከታይለር ጋር ትገናኝና ከማን ጋር ነው ወደ ዳንስ ፓርቲው መሄድ የምትፈልጊው ብሎ ይጠይቃታል። ዌድነስዴይም ጭንቅ እያላት ከዣቬር ጋር እንደምትሄድ ትነግሯለች። ታይለርም ይህን ሲሰማ በጣም ተከፍቶ በዝምታ ጥሏት መሄድ ይጀምራል። ዌድነስዴይም ለምንድነው እንደዚህ የምትሆነው ብላ ትጠይቀዋለች። እሱም በንዴት ዞር ብሎ እኔማ በመካከላችን ከክፍል ጓደኝነት ያለፈ ነገር እንዳለ ነበር የሚሰማኝ፣ ነገር ግን አንቺ ከዣቬር ጋር ነው ወደ ዝግጅቱ መሄድ የምትፈልጊው፣ እኔ ላንቺ የሚሰማኝን አይነት ስሜት ይሰማሻል ብዬ ነበር የጠበቅኩት፣ ነገር ግን አንቺ ለኔ ምንም አይነት ስሜት እንደሌለሽ ነው አሁን ላይ የተረዳሁት ብሎ ይመልስላታል። ይሁን እንጂ ዌድነስዴይ ግን በዚህ ሰዓት ለዚህ ንግግሩ የሚሆን ምንም አይነት ምላሽ አልነበራትም። ስለዚህ በአሁኑ ጊዜ በብዙ ነገሮች ውስጥ ተጠምጄ ነው ያለሁት፣ ምንም ነገር ልል አልችልም በማለት ትመልስለታለች። ታይለርም ይህን እንደሰማ ተለይቷት ይሄዳል። ዌድነስዴይ እሱ ከአይኗ እስኪሰወር ድረስ በቆመችበት በዝምታ ባይኗ ትሸኘዋለች። በሚቀጥለው ትዕይንት ላይም ዌድነስዴይ ከጂዩን ጋር በንብ ማርቢያ ክፍል ውስጥ ቆማ እንመለከታታለን። ዌድነስዴይ በዚህ ክፍል ውስጥ በምርመራ ወቅት የተነሱትን የሰዎችን የሰውነት አካል ቁርጥራጭ ፎቶዎች በሙሉ በክፍሉ ግድግዳ ላይ ለጥፋቸው በመመልከት እየመረመረቻቸው ነበር። ዩጂንም በእነዚህ ፎቶዎች ላይ ምንም የተለየ ነገር እንደማታገኝ ሲነግራት ይቆይና በድንገት አንደኛው ስዕል ላይ ጭራቁ እየወጣበት ያለውን ያረጀ ዋሻ ተመልክቶ በመገረም ለዌድነስዴይ አረ ይሄንን ዋሻ ከዚህ በፊት አይቼዋለሁ፣ ቦታውንም አውቀዋለሁ ብሎ ይነግራታል። ቀጥሎም በፍጥነት እሷን አስከትሎ ወደዚያ ስፍራ ይሄዱና በጥንቃቄ ወደ ዋሻው ውስጥ መግባት ይጀምራሉ። እየገቡም በዋሻው ውስጥ ብዙ አይነት የቆዩ አጥንቶች በየቦታው ወዳድቀው ይመለከታሉ። ትንሽ እንደተጓዙ በዋሻው የድንጋይ ግድግዳ ላይ እንደ ማሰሪያ የሚያገለግል የብረት ሰንሰለት ተሰቅሎ ትመለከታለች። እዚህም ጋር ዌድነስዴይ የጭራቁን የጥርስ ስባሪ በዋሻው ግድግዳ ላይ ተሰንቅሮ ትመለከትና ከነቀለችው በኋላ በድብቅ ከራሷ ጋር ትይዘዋለች።
ከዚህም ግኝት በኋላ ዌንስዴይ በቀጥታ ወደ ዣቪየር የስዕል ክፍል ለብቻዋን ትሄድና ከያዘችው የጭራቁ ጥርስ ጋር በዲኤንኤ ሊመሳሰል የሚችል ማንኛውንም አይነት ነገር ለምሳሌ ጸጉር፣ ጥፍር የመሳሰሉትን ጥቃቅን ነገሮች ማፈላለግ ትጀምራለች። ብዙም ሳይቆይ ደግሞ ዣቪየር በቦርሳው ውስጥ ያስቀመጠውን በደም የተጨማለቀ የልብስ ቁራሽ ታገኛለች። ይሁን እንጂ ክፍሉን ለቃ ከመውጣቷ በፊት ግን ዣቪየር ይደርስባትና በድንጋጤ ክው ብላ ትቆማለች። እሱም ወደ ውስጥ እየገባ በማፍጠጥ እዚህ አንቺ ደግሞ ምን ትሰሪያለሽ ብሎ በድጋሚ ጠይቃታል። ዌንስዴይ ምንም ሳትፈራ የጭራቁን ትክክለኛ ምስል እንዴት ነው ልትስል የቻልከው ብላ ተጠይቀዋለች። ዣቪየርም በእርጋታ ጭራቋ ዘውትሮ በህልሙ እንደሚበጣበትና ምስሉንም የሳለው በዚሁ የተነሳ እንደሆነ ይነግራታል። ይሁን እንጂ ዌንስዴይ ግን በፍጹም አላመነችውም ነበርና እውነቱን ንገረኝ፣ ጭራቁ አንተ ራስን አይደል በማለት ታፋጥጠዋለች። ዣቪየርም ተደናግጦ ራሱን ለማስመለጥ እየተጣጣረ ለዌንስዴይ ከዚህ ቀደም ከጭራቁ ጥቃት እኔ አይደለው እንዲያዳንኩሽ ብሎ ይመልስላታል። ዌንስዴይም ቀበል አድርጋ ህይወቴንማ ጭራቁ ራሱ ራዋን ሊገለይ ሲል መጥቶ ያኔ በጫካ ውስጥ አድኖኛል በማለት ያለፈውን ጊዜ ታስተውሰዋለች። ዣቪየርም በዚህ ሰዓት ያኔ ከስነ ጥበብ ክፍሉ ውጭ ሆና ሲያገኛት እሷ በእርግጠኝነት ይህን ነገር ልትመረምር እንደመጣችና እሱም በጠየቃት ጊዜ ወደ ዳንስ ዝግጅቱ እንሂድ ብዬ ልጠይቅ ነበር የመጣሁት ብላ እንደሸወደችው አስታውሶ በመረዳት እጅግ ይበሽቅና በፍጥነት ከክፍሉ ለቃ እንድትወጣለት ይነግራታል። ከዚህ በመቀጠልም ዌንስዴይ ከመርማሪው ጋር ለመገናኘት በቀጥታ ወደ ፖሊስ ጣቢያው ትሄዳለች። ከዚያም ለመርማሪው የጭራቁን ጥርስና በደም የተጨማለቀውን የዣቪየርን ቁራጭ የልብስ ጨርቅ ትሰጠዋለች። መርማሪው መረጃዎቹን በሙሉ ወዲያው ለዲኤንኤ ምርመራ እንዲላኩ ያደርጋቸዋል። ቀጥሎም ዌንስዴይ ወደ ዩጂን ዘንድ ትሄድና ምንም በቂ ጊዜ እንደሌላቸው በመግለጽ ወደ ጫካው ውስጥ ሄደው ጭራቁን ፈልገው ማግኘት እንዳለባቸው ታሳውቀዋለች። ዩጂንም ወደ ዳንስ ዝግጅቱ ከመሄድ በላይ በዚህ ሐሳብ ደስተኛ ሆኖ ይገኛል። በሌላ በኩል ደግሞ ቢያንካ ዣቪየርን ከሷ ጋር ወደ ዳንሱ ዝግጅት እንዲሄድ ተጠይቀዋለች። አሁን ላይ ዣቪየር ሌላ አማራጭ ስላልነበረው ጥያቄዋን በእሽታ ይቀበለዋል። እዚህም ጋር ደግሞ ቲንግ በዌንስዴይ ስም ደብዳቤ ጽፎ ያዘጋጅና ወደ ታይለር ሱቅ ሄዶ ደብዳቤውን በቲፕ ቦክስ ውስጥ አስቀምጦት ይመለሳል። በሚቀጥለው ዕለት ምሽት ላይም ሁሉም ተማሪ አዳዲስ ልብሶቻቸውን ለብሰው በዝግጅቱ ስፍራ ይገኛሉ። ርዕሰ መምህሯና የእጽዋት አስተማሪያቸው ደግሞ ሁሉንም ተጋባዥ ተማሪዎች መግቢያ በር ላይ ሆነው በደስታ አቀባበል በማድረግ ላይ ይገኛሉ። እዚህም ጋር የእጽዋት አስተማሪዋ ለርዕሰ መምህሯ ከዚህ ቀደም ትምህርትሽን በዚሁ ትምህርት ቤት ስለጨረሽ መቼም በፓርቲዎች ላይ ትልቅ ልምድ ይኖርሻል ብዬ አስባለሁ። ታዲያ ማን ነበር በዚያ ጊዜ ያንቺ አጋር አብሮሽን የሚደንሰው በማለት ተጠይቃታለች። ርዕሰ መምህሯም እየተከፋች እሷ ለዳንስ የጠየቀችው ልጅ እሷንም ቢብሏት ሌላ ሴት ያቀረበችለትን የአጋርነት ጥያቄ ተቀብሎ ልቧን እንደሰበረው ትነግራታለች። ያቺም ሴት ልጅ ደግሞ የዌንስዴይ ወላጅ እናት ነበረች። ምናልባት ርዕሰ መምህሯ ያኔ ድሮ ዣቪየርን ዌንስዴይን ከጥንታዊ ቤተ መጻሕፍት እንድትወጣ አድርጋት ያለችውና የእናቷንም ፎቶ ከጋዜጣው ላይ ገንጥላ በሳት ያቃጠለችው በዚህ የተነሳ ይሆናል። በዚህ በኩል ደግሞ ዌንስዴይ በክፍሏ ውስጥ ሆና ከዩጂን ጋር ወደ ጫካው ለመሄድ እየተዘጋጀች ሳለ ድንገት የክፍሏ በር ይንኳኳል። እሷም ዩጂን ይሆናል የመጣው ብላ በማሰብ በሯን ሄዳ ስትከፍት በሚያስገርም ሁኔታ ከደጇ ላይ ቆሞ የተገኘው ታይለር ነበር። ይባስ ብሎ ታይለር ለዳንሱ ዝግጅት ዝንጥ ብሎ መምጣቱን ሳያንሰው ጭራሽ እሷንም ወደ ዝግጅቱ ሊወስዳት ነበር የመጣው። ለካ ቲንግ በጻፈው ደብዳቤ ላይ ለታይለር የዳንሱን ግብዣ ካንተ ጋር ነው መሄድ የምፈልገው ብሎ ነበር የጻፈለት። ዌንስዴይ እሱን እንዳየችው በጣም ተደናግጣ በሩን በመዝጋት ወደ ኋላ ትመለስና ለዝግጅቱ የሚሆናትን ልብስ ለማግኘት እየተቻኮለች መፈለግ ትጀምራለች። በዚህም ጊዜ ቲንግ መጥቶ በመልክት እሱ ለሷ የመረጠላትን ልብስ ይጠቁማታል። ይህም ልብስ ታዲያ ዌንስዴይ ያኔ በሱቅ ውስጥ ተሰቅሎ ያየችውና በጣም የወደደችው ልብስ ስለነበር ቲንግ ራሱ ነው ሄዶ ሰርቆ ያመጣላት። ዌንስዴይ ያንን ቀሚስ ለብሰው በወጣች ጊዜ ታይለር በውበቷ ተማርኮ አይኖቹ ተነቅለው እስኪወጡ ድረስ አፍጥጦ ይመለከታት ነበር። ዌንስዴይ በዚህ ልብስ ስትታይ በጣም ውብ ነበረች። ይህንንም ተከትሎ ዌንስዴይ ወደ ዝግጅቱ እየሄደች ለዩጂን ወደ ጫካው ሌላ ቀን አብረን እንሄዳለን ብላ ትሸኘዋለች። ይሁን እንጂ ዩጂን ግን እሷ ልክ ወደ ፓርቲው እስክትሄድ ጠብቆ ብቻውን ወደ ዋሻው ይሄዳል። ቀጥሎም ዌንስዴይ ወደ ዝግጅቱ ቦታ ደርሳ ከኢኒድ ጋር ትገናኛለች። ዌንስዴይ ኢኒድን የከንቲባው ወንድ ልጅ ከሆነው ከሉካስ ጋር ወደ ግብዣው መምጣቷን ስትመለከት በጣም ነበር የተገረመችው። ምክንያቱም ዌንስዴይ ኢኒድን ሁለት ጊዜ በፍቅር ልቧ ሲሰበር ተመልክታ ከወንድ ራቂ ብላ ስትመክራት ነበር የቆየችው። ኢኒድን በዚህ ጊዜ ከሉካስ ጋር በፓርቲው ላይ የተገኘችው ከዚህ ቀደም አልፈልግሽም ብሎ ቀጥሯት የቀረውን ኤጄክስ የተባለ ሰው ለማስቀናት ፈልጋ እንደሆነና ሉካስም የቀድሞ ፍቅረኛውን ለማስቀናት ብሎ አብሯት እንደመጣ ትነግራታለች። እንደውነቱ ከሆነ ግን ኤጄክስ በዚያን ዕለት መምጣት ባለመቻሉ እንጂ ለኢኒድ የፍቅር ስሜት ሳይኖረው ቀርቶ አይደለም። ይሁን እንጂ ኢኒድ ግን ኤጄክስ የጠላት ስለመሰላት ነበር ተፈላጊነቷን ለሁሉም ለማሳየት ስትል ከሉካስ ጋር ተመካክራ የመጣችው።
ቀጥሎም ኢኒድና ሉካስ እርስ በርስ ተቀራርበው በደንብ መነጋገር ሲጀምሩ ሁለቱን የሚያመሳስሏቸው ብዙ ነገሮች መኖራቸውን ይገነዘቡና እርስ በርሳቸው በፍቅር ስሜት መሳሳብ ይጀምራሉ። ከትንሽ ቆይታ በኋላም የዳንስ ፕሮግራሙ ይጀምርና ዌድነስዴይ በራሷ ያደናነስ ስልት እያበረች መጨፈር ትጀምራለች። ይሁን እንጂ ሁሉም የዝግጅት ታዳሚ ግን የእሷን እንግዳ የሆነ አደናነስ ተመልክተው በጣም ነበር ደስ የተሰኙት። በዚህ በኩል ግን ዣቪየር ዌድነስዴይ እሱንም ቢብላው ከታይለር ጋር ወደ ዳንስ ዝግጅቱ በመምጣቷ በጣም ነበር የተከፋባት። በዚህ ቅጽበትም ከውጭ በኩል ትልቅ የታንክ መኪና መጥቶ ከኔቨርሞር የትምህርት ቤት መግቢያ በር ፊት ለፊት ይቆምና ከውስጡ የተወሰኑ የሉካስ ጓደኞች ይወርዳሉ። በዚህም ጊዜ ሉካስ ከትምህርት ቤቱ ወጥቶ ይመጣና ለጓደኞቹ ይህን ነገር ማድረግ ያለብን አይመስለኝም ብሎ ይነግራቸዋል። ምክንያቱም ውስጥ ከኢኒድ ጋር ምርጥ የሆነ ጊዜ እያሳለፈ ነበር። በኢኒድም የተነሳ ስሜቱ እየተለወጠ መጥቷል። ነገር ግን ጓደኞቹ እነሱ ያሰቡትን አደገኛ ተንኮል ለመፈጸም ግግም በማለት ይጨቃጨቁታል። ምክንያቱም ያኔ ዌድነስዴይ የክራክስቶንን ሐውልት በመታቃጠልበት ጊዜ አባቱ ባልተጠበቀ መንገድ ውርደቱን ተከናንቦ ከስፍራው ስለሄደ ትምህርት ቤቱን ለመበቀል ነበር አመጣጣቸው። ከዚያም አንደኛው ጓደኛ ለሉካስ ይህን የምናደርገው እኮ ላንተ ብለን ነው እሺ ብሎት የታንከሩን ቱቦ ወስዶ ከትምህርት ቤቱ የቧንቧ መስመር ጋር ያገናኘዋል። በዚህ በኩል ደግሞ ሁሉም ሰው የዝግጅቱን የመጨረሻ ዳንስ ፕሮግራምን እንዲያስኬድ ወደ ዳንስ ወለሉ ይጠራሉ። ነገር ግን ድንገት እየተዝናኑ ባሉበት ሰዓት ከሉካስ ጓደኛ መካከል አንደኛው ሄዶ የእሳት አደጋ ማስጠንቀቂያ ደውሉን ይጫነዋል። ይህንንም ተከትሎ በዳንስ ወለሉ ጣራ ላይ የተዘረጋው የውሃ ቧንቧ ይከፈትና መፍሰስ ይጀምራል። ሆኖም ግን ጥቂት ቆይቶ ከቱቦ ውስጥ ሲፈስ የነበረው ውሃ ወደ ደምነት ይቀየራል። በዚህ ጊዜ ሁሉም ተማሪዎች በፍርሃት እየጮሁ መሯሯጥ ይጀምራሉ። ዌድነስዴይ ደግሞ በሌላ በኩል በተፈጠረው ክስተት በእርጋታ መደሰት ትጀምርና ደሙን ከሰውነቷ ላይ በጣቷ ወሰድ አድርጋ በምላሷ ተቀምሰዋለች። እሷ እየፈሰሰ የነበረው ደም መስሏት ሲሆን ስትደሰት የቆየችው ነገር ግን ከላይ ደም ሳይሆን ቀይ ቀለም ነበር እየወረደ የነበረው። ይህንን እንዳወቀች በፍርሃት እየተሯሯጡ ላሉ ተማሪዎች እየጮች ለማስረዳት ትሞክራለች። በዚህም መሃል ድንገት የሆነ ሰው ተከሻዋን ገጭቷት ልክ እንዳለፈ በፍጥነት ራይ ይታያት ጀመረ። ጂዩን በጫካ ውስጥ ሳለ ጭራቁ ሊገለው እያሳደደው መሆኑን ትመለከታለች። ስለዚህ ወዲያው ከትምህርት ቤት ወጥታ ወደ ጫካው ታመራለች። እዚህ ጋር ደግሞ ታይለር ቆሞ ሳለ ድንገት ዣቪየር መጥቶ ይጋጨዋል። ታይለርም ይህንን አጋጣሚ ተጠቅሞ ዌድነስዴይን አይታታል እንዲህ ብሎ ይጠይቀዋል። ነገር ግን ቀደም ሲል በሁለቱ መገናኘት እጅግ የበሸቀው ዣቪየር ስርዓት በሌለው መልኩ ለታይለር ምላሽ ይሰጠውና በፍጥነት ወጥቶ ይሄዳል። ብዙም ሳይቆይ ደግሞ ኢኒድ ይህን ሁሉ ያደረጉት ሉካስና ጓደኞቹ እንደሆኑ ትደርስበትና ከሉካስ ጋር ባደረገችው አጭር ቆይታ በጣም እንደምትቆጭበት በእንባ ልታሳውቀው ትሞክራለች። ሉካስም መጸጸቱን ለማሳየት በቻለው መንገድ ሲሞክር ቢታይም ነገር ግን ጓደኞቹ ከጀርባው በኩል ሆነው በእሷ ላይ ማሾፋቸውን ይጀምራሉ። በዚያም ጊዜ ኤጄክስ ይደርስና ሁሉንም አስፈራርቶ በፍጥነት ከቦታው እንዲሸሹ ያደርጋቸዋል። ይህንንም አጋጣሚ በመጠቀም ኢኒድ በጣም እንደምትወደውና አብራውም ወደ ዳንስ ዝግጅቱ መምጣት ትፈልግ እንደነበረ ትነግረዋለች። በተጨማሪም ከሉካስ ጋር ወደ ዝግጅቱ ለመምጣት የወሰነችው እሱን ለማስቀናት ስትል ብቻ እንደሆነ ታሳውቀዋለች። ቀጥሎም ኤጄክስ ያለችውን ካደመጠ በኋላ ያኔ እሱ ያልመጣው የራሱን እባቦች በድንገት ተመልክቷቸው ወደ ድንጋይ እንደተለወጠና በዚህ ምክንያት እሷን ሊገናኛት እንዳልቻለ ያሳውቃታል። በተጨማሪም ሁሉንም ነገር ሊነግራት ፈልጎ እንደነበር ነገር ግን ይህን ሚስጥር ለሷ መናገሩ በጣም እንዳሳፈረው ያሳውቃታል። ከዚህ ንግግርም በኋላ ሁለቱ ተስማምተው በፍቅር መሳሳም ይጀምራሉ። በሌላ በኩል ደግሞ ጂዩን በጫካ ውስጥ ሆኖ የሆነ ሰው በዋሻው መግቢያ በኩል መቆሙን ተመልክቶ በድብቅ ሲከታተለው እንመለከታለን። ዩጂን የሚያየውንና የሚሰማውን ነገር በሙሉ በስልኩ እየቀረጸው ነበር። በዋሻው አጠገብ የሚገኘውም ሰው ዋሻውን በእሳት አቃጥሎት ሲወጣ በድንገት ዩጂንን ከተደበቀበት ስፍራ ይመለከተዋል። ጂዩንም ህይወቱን ለማትረፍ ሲል ወዲያው ከዚያ ስፍራ ተነስቶ መሸሽ ይጀምራል። በዚህም ቅጽበት ዌድነስዴይ ወደ ጫካው ትደርስና ዩጂንን በተቻላት አቅም በፍጥነት ልታገኘው ትሞክራለች። እዚህ ጋር ደግሞ ጂዩን በፍጥነት እየሮጠ ይቆይና ወደ መሬት በደረቱ ወድቆ መነጽሩን ከአይኑ ላይ ያጣዋል። ዌድነስዴይ እየጮኸች በስሙ ስትጠራው ሰምቶ እሱም በጩኸት አለው ብሎ ይመልስላታል። ከዚያም መነጽሩን ከወደቀበት አግኝቶ ወዲያው ያጠልቀዋል። ይሁን እንጂ ጭራቁም የእሱን ድምፅ ሰምቶት ስለነበር ዌድነስዴይ እሱ ጋር ከመድረሷ በፊት ጭራቁ ይይዘውና በጂዩን ላይ የልቡን አድርሶ በሞትና በህይወት መካከል ጥሎት ይሰወራል። ዌድነስዴይም ደርሳ የጭራቁን ማንነት ከማወቋ በፊት ይህ አስደንጋጭ ክስተት ተፈጥሮባት ስትደነጋገጥ ይሄኛው ክፍል እዚህ ጋር ይጠናቀቃል። የእናንተን ጥያቄ ለመመለስ ስል እኔ እስከዚህኛው ክፍል ድረስ ከሰራውላችሁ ቀሪውን ደግሞ እናንተ ከታች ባለው የፊልሙ ሊንክ ተጠቅማችሁ ሙሉ ፊልሙን መመልከት ትችላላችሁ። ክፍል አንዱ በታየው የእይታ መጠን ይሄኛው ክፍል ካልታየ በዚህ ፊልም ድጋሚ ተመልሰን አንገናኝም። ስለዚህ የዚህኛው ክፍል እይታ ከፍ ብሎ ቀጣዩን እንድሰራላችሁ ከፈለጋችሁ የሚጠበቅባችሁን ነገር በሙሉ በማድረግ ተባበሩኝ።
በቀጣይ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የናንተ ይሁን። ጃጊሶ ፊልም